እኔ ዳስ ይኖርብኛል። ምን ሆኜ ነበር? ተኝተ ነበር? አዎ ህልም እያየው ነበር። ከዛ የሆነች ቆንጆ የምትገርም ልጅ ወደፊት ያልመጣችም። ከዛ በኋላ እኔም ተዋወቅኳትና፣ ኧረ አንተ ፈዛዛ፣ በህልም አይደለም ያቻትል። ሂድ አንተ ያማሃል እንዴ? እናት ቶሎ አታነቃኝም? ህልምልም ብያለሁ ማለት ይሄን የመሰለ ውበት በህልም ብቻ እንዲሆን አልፈለግኩ። የውበት አድናቂ ነህ? ከውበት በላይ ምን አለ? የውበት አድናቂ ከሆንክ ስልቹ ነህ ማለት ነው። አንዴ ስላወኩሽ ደስ ብሎኛል። ቆይ አንዴ እኔ ዳስ ይኖርብኛል። የታሪኩ ውቅያ ላይ ደርሰናል። መልካም እይታ። ካንተ ጋር ነው ልኮይ ነው የመጣሁት። ማ ግርማ? ግርማን አላውቀውም። ፈጣሪ ማነው? ማነው ፈጣሪ? አንተ ያማሃል እንዴ? ምንድነው የምታስወራኝ? ፈጣሪ እኔ ጨርሷል። አንተ እዚህ ውስጥ አትግባ። ምን ልታዘዝ? ያማሃል እንዴ? ማን ጠራክ? ፈጣሪ ጭንቀትሽን አይቶ ነው ይላል። ሂድና ልጄን ከችግር አውጣት፣ ችግሯን ቅረፍላት ብሎኛል። ስልኬ ባትሪ ዘግቷል። የግድ ደግሞ ስልክ ያስፈልገኛል። ስልካችሁን አላውቀውም። አንድ እርምጃ ወደፊት። ምን ገባኝም። እባክሽ አንድ እርምጃ ወደፊት። ምንድን ነህ ግን? ወደፊትሽ። ሀገራችሁ ሐኪም ቤት የለም? እስኪ ታየው። በእኔ መማረኩን ተይና ስልክሽ መርቷል። ለምፈልጉ ሰው ደውል። በጣም አመሰግናለሁ። እንታወቅ? ስምሽን ትነግሪኛለሽ፣ ከዛ እንተዋወቃለን። ከዛስ ወደ ገደለው እንግባ። ወደ ገደለው? አንድ እርምጃ ወደፊት። የት ነው የመጣኸኝ? ቸኩያለሁ እኮ። ምስጋና ኪስ አይገባም። ጋብዥኝ ብዬ ምን ነው የምታፈጭብኝ? ወደድኩ። አንድ እርምጃ ግን ወደኋላ። የግድ ደግሞ ስልክ ያስፈልገኛል። በአጋጣሚ ታምኛለሽ? በጣም አጋጣሚ ቤት ይሰራል። ቤትም ያፈርስ። አንድ እርምጃ ወደፊት።